ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለብርሃነ መለኮቱ ለተገለጸበት ለደብረ ታቦር በዓል አደረሰን አደረሳችሁ። የደረሳችሁ ብቻ እግዚአብሔርን አመስግኑ። ድገሙት፣ ሰልሱት። እግዚአብሔር ይስጥልኝ፣ ዝማሬያችንን ይቀበልልን። ሁላችሁ ይህ ድምፅ ይሰማችኋል? ይሰማችኋል? እንግዳው ለዚች ለ5 ደቂቃ ያህል ጎን ለጎን የምትነጋገሩ ወይም የምታስተናግዱ ውርውር የምትሉ ተረጋጉና መልእክቱ የተለየ ነገር አይደለም። በዓሉን በተመለከተ መምህር በኃይሉ በሚገባ አመስጥረው አምልተው አስፍተው አስተምረዋል። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውንም እግዚአብሔር ይባርክልን። ወአንሰ በጽድቅከ ርእይ ገጸከ ወእጸግብ በርኤ ስብሐቲከ። መዝሙረ ዳዊት መዝሙር 17 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። እኔስ በጽድቅህ ፊትህን አያለሁ፣ በማየቴም እጠግባለሁ፣ እረካለሁ፣ እረጋጋለሁ ይላል በአምላክ ዳዊት። እግዚአብሔርን ማየት እጅግ በጣም መታደል ነው፣ መመረጥ ነው፣ መባረክ ነው። አንድ ምድራዊ ባለስልጣን ንጉሥ፣ ፕሬዝዳንት በሉት፣ ጠቅላይ ሚኒስትር በሉት፣ ጦር አዛዥ በሉት፣ ወረድ እያላችሁም እንደ አንድ ካምፓኒ ማናጀር ለማናገር ለማየት እጅግ በጣም እንጓጓለን። በብዙ ምክንያት ዳይን ያዝንልኛል፣ የምጠይቀውን ነገር ያደርግልኛል በማለት ይህን ስልጣን የያዘው ምን አይነት ሰው ነው ባየው እንደሱ ብሆን ብለን ብዙ እንጓጓለን። ንጉሠ ሰማይ ወምድር እግዚአብሔር እሱን ለማየት መጓጓት፣ እሱን ለማየት መመኘት እጅግ በጣም መታደል ነው። ከዚህ መካከል ደግሞ ዘመኑን ሙሉ እግዚአብሔርን ለማየት ሲመኝ የነበረ፣ ሲጸልይ የነበረ፣ ሲጓጓ የነበረ የሙሴ ታሪክ በመምህራችን በሚያብር አንደበት አገላለጽ ተምረናል፣ አይተናል። እዚህ መካከል እግዚአብሔርን ላለማየት የሚፈልግ የለም። ሁሉም ለማየት ነው። የእግዚአብሔርን ምሕረቱን፣ የእግዚአብሔርን ቸርነቱን፣ ይቅር ባይነቱን፣ በረከቱን፣ ረድኤቱን ሽጠን የመጣ ነው። ወደ ኋላ መለስ ብለን ለተደረገልን ልናመሰግነው፣ ላላደረግነው እንድናደርግ ልንለምነው፣ የማይገባ ያደረግን ደግሞ ኃጢአታችንን ይቅር በለን ልንለው መጥተናል። ይሄ እግዚአብሔርን የማየቻ መንገድ ነው። ስለዚህ እንዴት እናየው? እግዚአብሔርን እንዴት እናየው? ሙሴ እንደኔና እንደናንተ በዚህ በጨለማ ውስጥ አይደለም ለማየት የተሳነው። በብርሃን ውስጥ ብርሃን ጨለማ ሆኖበት፣ በብርሃን ውስጥ ሙሴን ማየት ተስኖታል። አሁን እግዚአብሔርን ወአንሰ በጽድቅከ ይገጸከ፣ በጽድቅ በቸርነት በይቅር ባይነት እኔ ሳይሃለሁ አለ። የተናገረውን የማይረሳ
አምላክ ከጊዜያት በኋላ